እንቅልፍ የሚጠላው ደግሞ ከመግሪብ በኋላ ከዓስር በኋላ ያለ እንቅልፍ መኝታ በጣም ከራህ ነው፣ የተጠላ ነው። ዲፕሬሽንም ያመጣል አይደል? በጣም የሚገርመው ነገር ፈጅር ሰላት መነሳት ይሄ የሌሊት እንቅልፍን በፈጅር ሰላት ማቋረጥ ያለው የጤና ዋጋ ደግሞ አጂብ ነው። አንድ ሪሰርች ልንገራችሁ። ዓለም ላይ ስትሮክ የሚመቱ ሰዎች የደም መርጋት አእምሮ ላይ የደም ቧንቧ አይደርስም፣ የተወሰነ ሰውነትን ያሰንፍባል። ያ ችግር የሚፈጠረው ፓራላይዝድ የሚሆኑ ሰዎች ሲጠና ከጧቱ 2 ሰዓት ላይ እንቅልፍ ላይ ያሉ ሰዎች ናቸው ስትሮክ የሚያጋጥማቸው። ሌሊቱን ሙሉ ተኝተው እስከ ጧቱ 2 ሰዓት እና አብዛኛው 8 AM ላይ ነው 2 ሰዓት ከጧቱ ላይ ነው ይህ አደጋ የሚደርሰው። ሱብሃንአላህ። ለምንድነው የሰው ልጅ የደም ቧንቧ ሲተኛ እየጠበበ ማክሲመም መጥበብ ላይ የሚደርሰው 2 ሰዓት ከጧቱ ላይ። ሱብሃንአላህ። በእኛ አቆጣጠር 2 ሰዓት ወይም 8 AM ላይ ማለት ንጋት 2 ሰዓት ላይ የመጨረሻ መጥበብ ላይ ይደርሳል። ስለሚጠብ የደም ግፊቱ ይጨምርና ስትሮክ ይታመማል ሰው። ፈጅር የሚነሳ ሰው ይህን ሳይክል ያቋርጠውና የደም ቧንቧው ይሰፋል መልሶ ከእንቅልፍ ስለተነሳ ማለት ነው። አዲስ ዑደት ነው የሚሆነው፣ አዲስ ዑደት ነው የሚጀምረው። ከዛ በኋላ እንኳን ቢተኛ ራሱ ይህንን የስትሮክ አደጋ ብዙ አያጋጥመው ይላሉና ሱብሃንአላህ። ያው ዲናችን በጣም አጂብ ነው። ሁሉንም ነገር አላ ያዕለሙ መን ኸለቀ ወሁወ ለጢፉል ኸቢር፣ የፈጠረውን አያውቅም እንደ እሱ የውስጥ አዋቂ የሆነ ጌታ ነው። እነዚህን 5 የልብ ሙፍሲዳት ወይም አበላሽ ምክንያቶችን ማስወገድ ያስፈልጋል። ውሎዋልን መጀመሪያ ውሏችን አይደል? ውሏችንን ስለሆነ ምን መስለው 5 ውስጥ መጀመሪያ ኸልጣ ነው ውሏችን ነው። ሁለተኛ ምኞት ነው። ሶስተኛ ተዓልቅ ቢገይሪላህ በአላህ ሱብሓነሁ ወተዓላ ከአላህ ውጪ በሆነ ነገር መመካት ልብን ወደዛ ማንጠልጠል ማለት ነው። ከዛ በፊት ተፈኩርን ፍሬውን ለመልቀም ያስችሉ ነገሮች ተመኒን እሱም ስቲል ማሳደር ብለናል። ቁርአን ከቁርአን ጋር ማስተንተን ማብሳት። ጀዛከላሁ ኸይር ባረከላሁ ፊክ። ውብን በጣም ኢንሻአላህ በሁሉም እንደምንሰራበት ተስፋ እናደርጋለን በኢዝኒላህ። ኸይር በዱዓ እንጣ بسم الله الحمد لله والصلاة والسلام على رسول الله. اللهم صل وسلم وبارك على سيدنا محمد. اللهم إنا نسألك الهدى والتقى والعفاف والغنى. آمين. اللهم إنا نسألك الثبات في الأمر والعزيمة على الرشد ونسألك موجبات رحمتك وعزائم مغفرتك ونسألك شكر نعمتك وحسن عبادتك ونسألك قلبا سليما ولسانا صادقا ونسألك من خير ما تعلم ونعوذ بك من شر ما تعلم ونستغفرك لما تعلم إنك أنت علام الغيوب. اللهم إنا نتبرأ من حولنا وقوتنا ونلتجئ إلى حولك وقوتك هذا القوة المتين. اللهم أعنا ولا تعن علينا وانصرنا ولا تنصر علينا واهدنا ويسر الهدى لنا برحمتك يا أرحم الراحمين. سبحان ربك رب العزة عما يصفون وسلام على المرسلين الحمد لله وصلى الله وبارك على سيدنا محمد. ክቡራትና ክቡራን ተመልካቾቻችን ቆይታችን እስካሁን ነበር የሚመስለው። የተነሱት ነጥቦች የሚደመጡ ብቻ ሳይሆኑ ለመኖር ያኔ ፕራክቲስ ለማድረግ ብዙ የሚያግዝ ነገር እንዳላቸው ማስተዋል ይቻላል። ምኞት ጋር፣ እንቅልፍ ጋር፣ አብዝቶ መመገብ ጋር፣ ከአላህ ውጪ ባለ ነገር ተወኩል ማድረግ ጋር፣ እንደዚሁ ደግሞ ምግብ ማብዛት፣ ጥጋብ ጋር አንስተናል። በአጠቃላይ ብቻ ያነሳናቸው ነጥቦች ሁሉ ለዱንያም ለአኺራም ለሰውነታችን ፕራክቲስ እናደርጋቸው የምንችላቸው ነገሮች ናቸው። የቁርአንን ጭብጦች ወይም ደግሞ አብይ ማጠንጠኛዎች ስናነሳ ነበር። ማዕሪፈት አላህ ያለን ነበር፣ አላህ ጋር እንዴት እንደሚያስተዋውቀን። ከዛ በኋላ ደግሞ ወደ አላህ ህግጋቱ አሉ። ኢማሙ አልገዛሊ ሲሆን ህግጋቱ አለ። ከዛ ደግሞ በኋላ ታሪኮች ናቸው ብለን ነበር። እንደገና ኢብኑ ቀይም ላይ ስናነሳ መንገዶቹንም ጭምር አላህን ማስተዋወቅ፣ ወደ አላህ የምንደርስበትን መንገድ ማሳየት፣ ከዛ ደግሞ ሽልማቱን፣ በተቃራኒ ደግሞ የሸይጣንን መንገድ ስንደርስ ሊያጋጥመን የሚችለውን ነገር ብቻ ዛሬ በደንብ ተአሙል ልናደርገው የምንችለው ነገር እንደሆነ አስባለሁኝ። ነገሮቹን መኖር የምንጀምርበት እንደሆነ በደንብ ፍንትው ብሎ የሚታይ እንደሆነ እንዲሁ መረዳት ይቻላል። አላህ አግዘን፣ አላህ አስረዳን።
ቀሪ ሌሊታችሁ በሰላዋት በእስትግፋር በዒባዳ በቲላዋና በዱዓ የደመቀ እንዲሆን ተመኘው። ጀዛኩሙላሁ ኸይር። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።